ሱጁድ ቢፈቀድ ለባል ይፈቀድ ነበር አሉ ነብዩ ሰለላሁ ዐለይሂ ወሰለም። ሱጁድ ማለት ትልቅ የዒባዳ ክፍል ነው፣ ለአላህ ብቻ የተፈቀደ። ነገር ግን ቢፈቀድ ለባል ይፈቀድ ነበር አሉ ታላቁ ነብይ ረሱል ዐለይሂ ሰላቱ ወሰላም። ባል በኢስላም ትልቅ ቦታ አለው የተከበረ። ሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት ዋላችሁ? እንዴት አደራችሁ? እንዴት አመሻችሁ? የአቲፍ ቤተሰቦች እንደተለመደው አሪፍ የሆኑ ቪዲዮዎችን ይዤላችሁ መጥቻለሁ። እናንተን ያስተምራል፣ እናንተን ይጠቅማሉ፣ እናንተን ያስታውሳሉ ብዬ ማሰባቸው አሪፍ ቪዲዮዎች አሉ። ስለዚህ ቀጥታ ወደ ቪዲዮቹ እንሄዳለን። ቆንጆ ሴት ማናት ተብሎ ዓለም እስካሁን ይከራከራል። የእንግሊዙ ቴሌቪዥን ግን መጨረሻ ያመጣው ቆንጆ ሴት ማለት ብሎ የገለጸው የረሱልን ሰለላሁ ዐለይሂ ወሰለም አገላለጽ። ቁንጅና ይለያያል። አንዱ ቀይ ይወዳል፣ ሌላው ጸይ። አንዱ ውፍረት ይወዳል፣ አንዱ ቅጥነት ይወዳል። አንዱ ቁመና ይወዳል፣ ሌላው ጸጉር ይወዳል። የተለያየ የሰው ስሜት አለው አይደለም ነው። ቁንጅና በእያንዳንዳችን አይን ይለያያል አይደል? ለአንዱ የምትስበው ለሌላው አትስበው። ቆንጆን ሴት ነብዩ ሰለላሁ ዐለይሂ ወሰለም ብለው ነው የገለጿት። ኢዛ ረአይተሃ ሰረቱ፣ ስታያት ምታስደስት። ቀይ ትሁን ጸይም ትሆናለች፣ ሳያት በቃ ደስተኛ። ወኢዛ አመረሃ አጣዓት፣ ሲያዛት እሺ የምትል። ስለዚህ እህቶቼ አደራ ለእናንተ ምንድነው፣ ባል ሲያዝ እሺ ሀቢቢ እንደዚህ ይሁን እንዴ፣ እንዲህ ባይሆንስ፣ አይ ነገ እንዲህ መጥራት አለብን እንግዳ፣ ለምሳሌ ደክሞኛል እባክህ ብትፈልግ አንተ ገብተህ ስራ፣ ይሄ እናንተን አይመጣም። ኖ እንዲህ እንኳን ደክሞኛል ወይ እንዲህ አይነት ቀጠሮ ካሁን በፊት ይዣለሁ ለሌላ ቀን ይሁን፣ እዛው ላይ ፓርክ አርጎ ችክ ካለብሽ ደስ እንዳለ እንዲህ አለ አንተን ለማስደሰት አረጋው። ከዛ እሱም የቤት ስራ ሰጠሽ፣ ግን ለምን ማንዘለው ይላል። ከዛ መጥቶ በቃ ትቸዋለሁ ምናምን ይልሽ። እሷ እኮ የአላህ አማና ማናት? እሷ የተከበረችው ሚስትህ፣ ከቤተሰቧ በትህትና ዝቅ ብለህ የጠየቃት ሚስትህ የተከበረች ናት። አላህ አማና ናት። አማኗን ሐቋን ተወጣ፣ ጠብቃት፣ አደራ ናት። ሴት በኢስላም እህቱና፣ ሚስቱና፣ ልጁና፣ እናት ሆና የተከበረች ናት። ሚስትህን ጠብቃት፣ ተንከባከባት። የሚስት ሐቅ ከባድ ነው። ነቢዩ ሰለላሁ ዐለይሂ ወሰለም አደራ የሴቶቻችን ጉዳይ ብለው አደራቸውን በመጨረሻ ሰዓት የተናገሩላት። ሚስት የልጆችህ እናት፣ የደስታህ ምንጭ። አላህ ሱብሓነሁ ወተዓላ ልጅን የሚረዝቅህ ከሷ ነው። ስለዚህ ሚስትህን ተንከባከባት፣ ሚስትህን ተንከባከባት፣ ሚስትህን ተንከባከባት። በኢስላም ትልቅ ደረጃ አላት። አላህ በእሷ ተደሰተ፣ እሷም በአንተ ተደስታ ጀነት ውስጥ አላህ ይሰባስባችሁ። ሰላሙ አለይኩም ወራህመቱላሂ ወበረካቱ። እንቀጥል። ማንኛውም ሴት ሽቶ ተቀብታ ከዛ በኋላ በሰዎች ዘንድ አልፋ ሁሉም ሰው ሽቷ ከደረሰው እሷ እንደ ዝሙተኛ ናት አሉ የአላህ መልእክተኛ። ሽቶ ለባለሽ ብቻ ነው። ታክሲ ላይ እየሄድኩኝ አንዲት የሌላ እምነት የዛሬ 2 ሳምንት አካባቢ ስለ እስልምና ጠየቀች። ለምንድን ነው ሙስሊሙ እህቶች ማን ነው ሴቶችን ሽቶ የምትከለክሉት አለች። አይ አልተከለከለችም፣ ውጭ ወጣ እንድትቀባ ነው እንጂ የተከለከለችው፣ ለባሏ ግን ተፈቅዶላታል አልኳት። ለምን አለች። ሴት ልጅ ለባሏ ነው ውበቷን ምኗን ልታሳይ የምትችል፣ ለማንም ልትጋገጥ አይፈቀድላትም። ለባሏ ብቻ ነው በእስልምና። እሷ የባሏ ብቻ ናት፣ የህዝብ አይደለችም አለ። ከዛ ምን አለች? አንድ ህጋችሁ ግን ደስ ይለኛል አለች። ምን አይነት ህግ አልኳት። ሴቶቻችሁን ቤት ተቀመጡ ምትሉት አለች። እኔ ሴቶችና ህፃናት ነው ምሰራው አለች። እና የዛሬ ችግር ልጅ እንደዚህ የሆነ ተበላሸ፣ ታረደ፣ ምን የእናትና የልጅ መለያየት ነው። እኛ ሴቶች ካልወጣን አልን አደባባይ አለች። ሱብሃንአላህ፣ የመሰከረች የሌላ እምነት ተከታይ ናት። ይሄ ህግ ደስ ይለኛል አለች። እስልምና ሁሉም ህጉ ደስ ይላል አልኳት። እኔ አንዱ ህግ ብቻ ነው። ሁሉም ህግ ምንድነው? ወላሂ ለኛው ጥቅም። ሱጁድ ቢፈቀድ ለባል ይፈቀድ ነበር አሉ ነብዩ ሰለላሁ ዐለይሂ ወሰለም። ሱጁድ ማለት ትልቅ የዒባዳ ክፍል ነው፣ ለአላህ ብቻ የተፈቀደ። ነገር ግን ቢፈቀድ ለባል ይፈቀድ ነበር አሉ ታላቁ ነብይ ረሱል ዐለይሂ ሰላቱ ወሰላም። ባል በኢስላም ትልቅ ቦታ አለው፣ የተከበረ ነው። የባልን ትእዛዝ መወጣት፣ ባልን ማክበር ጀነትን ያስገኛል። አንድ ሴት አሉ ነብዩ ሰለላሁ ዐለይሂ ወሰለም
የአላህን ሐቅ አትወጣም የባሏን ሐቅ እስክትወጣ ድረስ። እህቴ ጀነትን ትፈልጊያለሽ? ባልሽን አስደስቺ። ጀነትን ትናፍቂያለሽ? ባልሽን አስደስቺ። ሰላቷን ሰግዳ ጾማን ጾማ አላህን ተገዝታ የባሏን ሐቅ የተወጣች ሴት ጀነት ገባች። ባል እየወደዳት የሞተች ጀነት ገባች። አላህ አንቺንም ባልሽንም በጀነት ይሰባስባችሁ። የባል ሐቅ በእስላም ትልቅ ቦታ አለው። ባልሽን ተንከባከቢ። ሰላም አለይኩም ወራህመቱላሂ ወበረካቱ። እህቴም ባሎቻችሁን ተንከባከቡ። ባለም መንከባከብ ኋላ ቀርነት አይደለም። ሰዎች ጋር እንዲቸግሮኝ እንዲህ ብለህ አትሂድ። ተብቃቃ ባለህ ነገር አላህን ጠይቅ። በሩ የማይዘጋ የሆነውን ጌታ ለምነው። የሰው ልጅ ከለመንክ ይጠላሃል። አላህ ሳትለምነው ስትቀር ነው የሚጠላህ። አላህ ሲጠይቁት ነው የሚወደው። የሰው ልጅ ሲጠይቁት እሺ አንዴ ደስ ብሎት ይሰጣል፣ ሁለተኛ ይቀንሳል፣ ሶስተኛ ምን ነካህ ይልሃል። እንዴ ምን ነው ትንሽም የለም እንዴ ራስ ይቻለች እንትን አይደለም። በቃ የሰው ልጅ ባህሪ ተፈጥሯችን። ስለዚህ አሁን ያለው መከራ አሁን ያለብን ፈተና ያልፋል። እስኪያልፍ ያለፋል፣ ያደክማል፣ ግን ያልፍ። ማያልፍ ነገር የለም። ስለዚህ እቺን ጊዜ ወደ አላህ ተጠግቼ ከለላዬ እሱ እንደሚያልፍ አላህ ወደ ተሻለ ነገር እንደሚቀይርልኝ እርግጠኛ ነኝ። ፊቃ አላህ ወመን የተወከለ ዐለ አላህ ፈሁወ ሐስቡህ። በሱ ላይ የተማመነን ሰው በሱ ላይ የተመካን ሰው አላህ በቂ። እንዴት ከዛ መከራ ውስጥ እንደሚያድን አላህ ብቻ። ለዛሬ ይሄኛው የመጨረሻ ቪዲዮ ነው የሚሆነው። አዛን እያለ ነው፣ ስለዚህ መውጣት አለብኝ። ሰላሙ አለይኩም ወራህመቱላሂ ወበረካቱሁ።